ገለተ ማረሚ አለ እናምናለን። ገለተ ማረሚ ራሱ ሰንበት ትምህርት ቤት ሰርክ ጸሎት ላይ እደግማለሁ በስፒከር ድምጼን አሰምቼ ብሎ መድረክ ላይ ሲወጣ አይ ለዚህ መድረክ አይመጥንም፣ ቤተ ክርስቲያናችን የምትገለገለው በአንድ ቋንቋ በአማርኛ ወይ ደግሞ በግዕዝ ካልሆነ እየተባለ ይሄንን ማስተካከል የማን ነው? የአባቶች ፈንታ ነው። የቅዱስ ሲኖዶስ ፈንታ ነው። አንድ ታሪክ ልንገራችሁ። አንድ አባት አሉ። ግንቢ ላይ ሲሰራ ነበርኩት። አንድ ሰው ታመመ። ጸሎት ልናደርግላቸው ተነሳ። መጽሐፍ ያዙ ተባለ። መጽሐፍ ያዝ። ምን አይነት መጽሐፍ ነው የያዙት ብለው ጠየቁት። ድርሳነ ሚካኤል። ምንድነው ቋንቋው አሉኝ። አማርኛ። ኦሮምኛ አልነበረም ድርሳነ ሚካኤል በዛን ሰዓት። አይ ግዕዙ ይሻላል፣ ሰንጥቆ የሚገባው እሱ ነው፣ አማርኛ ሰይጣንን አይችልም አሉ። እንደዛ እሳቸው ካሉ ኦሮምኛስ? እንዲህ አይነት አስተሳሰብ የተቀረጸባቸውን ሰዎች ማስተካከልና ማስተማር የነበረው ማን ነው? ህዝቡ ነው። ህዝቡ ዱላ አንስቶ እስኪነሳ ነው የሚጠበቀው። ይሄን ማድረግ የሚገባት ቤተ ክርስቲያን ነበረች። አልተሰራበትም። መዋቅሩም የለም። ቢሾፍቱ እዚህ ጠይቁ እስኪ ምን ላይ ነው ያለው? ማስ ሚዲያ ላይ እያያችሁ ነው። ቅዳሴ በኦሮምኛ አንድ ጊዜ በዓል ላይ እንኳን ይቀደስልን ተብሎ ቅዳሴ በኦሮምኛ እዚህ ቤተ ክርስቲያን ከገባ ሞተን እንገኛለን እየተባለ ህዝብና ህዝብ ልጋጭ አይደል? ሶሻል ሚዲያ ላይ እዩት እስኪ ያለውን ነገር። ስለዚህ ቤተ ክርስቲያን አልሰራችም። በዚያ በእስልምና በኩል በአረብኛ ይጠቀማሉ የሚለው በቁርአን እሳቸው ሊመልሱ ይችላሉ። በመጽሐፍ ቅዱስ ግን አይቻልም። የሙስሊሙን እንተና በመጽሐፍ ቅዱስ አንጻር ስናይ ህዝቡን በሚገባው ቋንቋ አገልግሉ ነው እንጂ እንደ ሌሎቹ ምሳሌ አድርጋችሁ ስሩ አይልም። እኛ ደግሞ ክርስቲያኖችንን በመጽሐፍ ቅዱስ ነው የምናምነው። ስለዚህ የእስላሞቹን እነሱ ይመልሱ፣ ለነሱ ልተውና የመጽሐፍ ቅዱስን ስናነሳ የአንድ ብሔረሰብ ቋንቋ ወይንም አንድ ቋንቋ ማለት ሳይሆን ህዝቡ በሚሰማው ማህበረሰቡ በሚረዳው አስተምሩ ነው። ሐዋርያት ሥራ ምዕራፍ 2 ሐዋርያት እንዴት እንደሰበኩ ቅዱስ ጳውሎስ ደግሞ እንዳውም ለምታገለግሉት ሰው በቋንቋው የማታገለግሉ ከሆነ ያ የማይሰማው ህዝብ እንዴት አሜን ብሎ አንተን ይቀበላል? ለዛ ህዝብ እንግዳት ይሆናል ይላል። ስለዚህ አሁንም እኛ የምንለው ህዝቡን ማገልገል ከወደድን ቋንቋውን ለምንድን ነው የጠላ ነው? በሀገሩ ውስጥ መኖሩ ከተመረጠ ለምንድን ነው የሀገሩን ህዝብ ቋንቋ ደግሞ የማይናገር ሰው በገበያ በሱ ነው የሚግባባው? በቤተ ክርስቲያን ውስጥ ግን ግቢ ውስጥ ስንገባ ስርዓተ ቤተ ክርስቲያን ነው የሚከለክለው። ስለዚህ አልተሰራበትም። ቅዱስ ሲኖዶስ ይህንን አላየም። በዚህ ምክንያት ብዙ ሰው ወጥቷል፣ ኮብልሏል ከቤተ ክርስቲያን። ሰዎች ጥያቄ ያላቸው። ስለዚህ በጣም ችግር አለ። ስደተኞች ነን። በቤተ ክርስቲያን የቤተ ክርስቲያን ልጆች ሆነን ኦሮምኛ በኦሮምኛ የምናገለግል ሰዎች ስደተኞች ነን። ስደተኞች ነን። አሁንም ኦሮምኛ ቅዳሴ ይገባል ሲባል ስብከት ሰባኪ በኦሮምኛ ሊሰብክ ይመጣል ሲባል ዘረኛ ነው።